ሰላም ሰላም እንዴት ናችሁልኝ? ውድ የመኒቲቭ ቤተሰቦች በያላችሁበት ሰላማችሁ በዝት ይበል። እንዲሁም ለመኒቲቭ አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ የመኒቲቭ ቤተሰብ እንድትሆኑ ጋብዛችኋለሁ። ሰብስክራይብ አድርጋችሁኝ ላይክ፣ ሼር፣ ኮመንት እያደረጋችሁ የምታበረታቱኝ ደግሞ ውድድ አደርጋችኋለሁ። እጅግ በጣም ደግሞ አመሰግናችኋለሁ። አሁን እንግዲህ ሼር ላደርጋችሁ የመጣሁት ደግሞ ይሄንን እንዴት አሪጌ እንደዚህ ያማረና ቆንጆ ተጋቢኖ ሽሮ እንደምሰራ ነው ማሳያችሁ። ከወደዳችሁ እናንተም ሰርታችሁ ትጠቀማላችሁ። ቪዲዮን ካያችሁ በኋላ ላይክ ማድረግ እንዳትረሱ። በቅድሚያ እንግዲህ እዚህ ጋር ቲማቲም እከትፋለሁ። ቲማቲም በደንብ ድቅቅ አሪጌ ነው የምከትፈው። ቀቅዬም አይደለም አልጠውም አልፈጨውም እንዳለ በደንብ አሪጌ ድቅቅ አሪጌ ከትፈዋለሁ። ቲማቲሜን እንግዲህ ከትፌ ጨርሻለሁ። እዚህ ጋር ደግሞ የሚያስፈልጉኝ ነገሮች አቅርቤያለሁ። እዚህ ጋር የሚያስፈልጉኝ እዚህ ጋር የተፈጨ ቀይ ሽንኩርት እንዲሁም ዘይት እና የነጭ ሽንኩርት ዱቄት፣ እዚህ ጋር ምጥን ሽሮና ቲማቲሜን የከተፍኩት እዚህ ጋር አሉ። እነዚህ ነገሮች ተጠቂሜ ነው ሽሮዬንም ሰራው። ጨውና ማጾሙ ሰዎች ከፈለጋችሁ ቂቤ ደግሞ በኋላ ላይ ይጨመራል። እዚህ ጋር መጥበሻዬን ጥጃለሁ። መጥበሻዬ ላይ መጀመሪያ እንደዚህ ትንሽ ዘይት አደርግና መጥበሻዬ ጋሊ ሲል ትንሽ ዘይቴን አድርጌ ከዛ ደግሞ የተከተፈውን ቲማቲሜን እጨምርበታለሁ። ይሄ አሰራር እኔ ብዙ ጊዜ ስቸኩል ነፍሰ ጡር ስሆን እንዲሁም ደግሞ ለልጆቼ ሽሮ ስሰራ ነው የምጠቀማቸው። ምክንያቱም ለነፍሰ ጡር ሽንኩርት ስከትፍም ሆነ ስሰራ አይሸትም። እንዲሁም ደግሞ ልጆች ደግሞ ሽንኩርት ምግብ ላይ ሲያዩ ብዙ ጊዜ ስለማይወዱ አያዩም። እንደገና ደግሞ ስንቸኩል ሽንኩርት ለማቁላላት ለመክተፍ ለመላጥ የምናባክነውን ጊዜ ሴቭ ያደርግልናልና እንደዚህ ነው እኔ ብዙ ጊዜ የምሰራው። ሰነፍ ያደርጋል በርግጥ። ይሄ ደግሞ ቀለል ያለ መንገድ ነው፣ በተለይ ሽንኩርት መክተፍ ለማይወዱ ሰዎች። ያ እንደነገርኳችሁ እንግዲህ ዘዴ ነው። ይሄ አሪፍ የአሰራር ዘዴ ነው። እኔ እንደውም አሁን እንደዚህ ነው ሁሉ የምሰራው ሽሮ። እንደዚህ ቲማቲሜን ከተፍ አድርጌ ቲማቲሜ እንትን ብዬ ነው የምሰራው እና ቀድሜ እንዳልነግራችሁ አሰራሩን ነግሬያችሁ ለጥቂት የፊልሙን መጨረሻ ነግሬያችሁ ነበርና እንደዚህ አሪፍ አሰራር ነው። አሁን ቲማቲሜ እየበሰለ ነው። እስኪ በስል ድረስ ጠብቀዋለሁ። እንደዚህ እያደረኩኝ እያገላበጥኩኝ ቲማቲሜ በሰል ሲል ከዛውን ሽንኩርቱን ጨመርኩኝ፣ የቀይ ሽንኩርቱን ዱቄት፣ ከዛ ደግሞ የነጭ ሽንኩርቱን ዱቄት እጨምራለሁ። ከዛ በኋላ አበስለዋለሁ አንድ ላይ ጨምሬያቸው። በነገራችን ላይ በጣም ነው የሚጣፍጠው ሽሮ እና በጣም አሪፍ ዘዴ ነው። ትወዱታላችሁ። በጣም ገላጋይ ነው። እንደገና ደግሞ በጣም የሚጣፍጥ ነው። ቲማቲሙን በደንብ ነው የበሰለው መጀመሪያ ራሱ። ከዛ ሽንኩርቱን በሰል ሲል ነው የጨመርኩት። ሙትት ነው የሚለው ቲማቲሙ በስሎ። የሚገርማችሁ ነገር እንደዚህ ያረኩኝ ብዙ ሰዓት ማለትም በደንብ እስኪበስልና እስኪዋሃድ ነው የምጠብቁት። ያስታውቃችኋል ራሱ ሲደርስ ማለት ነው። ከዛ እንደዚህ ያረኩኝ ጊዜ ወስጄ ነው የምጠብሰው። በጣም አሪፍ ጣዕም እንዲኖረው አርጌ ቲማቲሜ እንትን እስኪል ድረስ እየተመላለስኩኝ አማስለዋለሁ። እስከዛ ደግሞ እንደዚህ ውሃችንን እንጥዳለን ጎን ላይ። ምክንያቱም በኋላ ሽሮ ስንጨምር ውሃ ጠብ እያደረግን ስለሆነ የምናሸው ውሃችንን ጥደን እናዘጋጃለን። አሁን ውሃ ይፈልቷል። እንዲሁም ደግሞ ቲማቲሜና ሽንኩርቴ ደርሶልኛል ሽሮ ለመጨመር። አሁን ሽሮ ነው የምጨምረው። እዚህ ጋር የተዘጋጀ ምጥን ሽሮ አለኝ። አሁን የምፈልገውን ያህል ሽሮ እያየው ጨምራለሁ።
ሽሮዬን ከጨመርኩኝ በኋላ እንደዚህ እሽት አደርገዋለሁ። ጠፍጣፋ ማማሲያ ነው የምጠቀመው። እንደዚህ እሽት ለማድረግ እንዲመቸኝ በደንብ አድርጌ አሸዋለሁ። መጀመሪያ በደረቁ ቁሌቱንና ሽሮውን በደንብ አሸዋለሁ። እንደዚህ አድርጌ በደንብ አሽቼ አዳርሰዋለሁ። መጀመሪያ በደንብ ካሸውኝ በኋላ ነው እንዳያችሁ ውሃ ጠብ ማድረግ የጀመርኩት። በደረቁ ካሸው በኋላ ከዛውን ደግሞ ውሃ ጠብ እያረኩኝ አሸዋለሁ። ውሃ ጠብ እያረኩኝ እንደዚህ በማማሲያው በጠፍጣፋው በኩል እሽት እያረኩኝ በደንብ ነው ማሸው። ውሃ ጠብ እያረኩኝ የፈላ ውሃ ጎን ላይ አስቀምጬ ይሄንን የሽሮ አሰራር ከለመዳችሁ ሌላ ሽሮ አሰራር ሁሉ ነው የምታቆሙትና ሽሮ በጣም ነው የሚጨርሰው እና በጣም ትወዱታላችሁ። ልጆቻችሁ ይወዱታል። በነገራችን ላይ በደንብ ነው ውሃ እየጨመርኩኝ የማቀጥነው። እያያችሁትም እንዳለ እያሸውት ጠብ እያረኩ እያሸውት ነው የማቀጥነው። ብዙ አላቀጥነውም ግን የተወሰነ አቀጥነዋለሁ። የፈለገ ብታቀጥኑት ራሱ እንደዚህ ተያይዞ ነው የሚቀጥለው ውሃ እየጨመራችሁ ራሱ ማለት ነው ከመታሸቱ የተነሳ እና ከዚህ በኋላ እንግዲህ ሽሮ ከጨመርኩ በኋላ እጄን አላሳረፍኩም። እያሸው ውሃ ጠብ እያረኩ እያሸው ነው የምሰራው። የሚገርማችሁ ልጆች በጣም ነው የሚወዱት። ምክንያቱም ሽንኩርት ምንም አይነት የሽንኩርት እንትን አይኖረውም። ቲማቲሙ ሙትት ነው ያለው እንዳያችሁት። ልጆች በጣም ነው የሚወዱት። እኛ ቤት ሱፕ እያሉ በማንኪያ ሁሉ ነው የሚበሉትና በጣም ነው የምትወዱት። እናንተም እንዲሁም ደግሞ ልጆቻችሁን በጣም የሚወዱት አይነት የሽሮ አሰራር ነው እና በተለይ ደግሞ ሽንኩርት ከትፌ ገና እሰራለሁ ለሚል ሰው በጣም አሪፍ የሆነ አሰራር ነው። እንዳልኳችሁም እኔ እርጉዝ ስሆን ነው ይሄን አሰራር የለመድኩት። አሁን በዚህ መልኩ ጎመን ካልሆነ እንደገና ዶሮ፣ ቅቅል ምናምን በቃ ትልልቅ ነገር ሲሆን ነው እኔ ሽንኩርት ከትፌ የምሰራው ሁሉ በጣም አስንፎኛል። ይሄን የሽንኩርት ሜተድ በጣም ነው የምጠቀመው ዱቄቱን። እኔ እንደው የሚገርማችሁ ነገር ዋልማርት ክሮገር ምናምን ያለውን የተፈጨ ሽንኩርት ከምገዛ ይልቅ አልዲ የምገዛው ሽንኩርት በጣም ነው ጣዕሙን የምወደው። ሌላ ስቶር ሲሄድና ስገዛ ጣዕሙ ይለያል። በዚህ በአልዲ የተፈጨ ሽንኩርት ስሰራ ግን የቤቱ ሽታው ራሱ በጣም ያውዳልና አልዲ አካባቢያችሁ ላይ ያለ ሰዎች ቅድሚያ ለአልዲ የተፈጨ ሽንኩርት እንድሰጡ እጋብዛችኋለሁ። እኔ ከአልዲ ነው የምገዛው የተፈጨ ሽንኩርቴን እና ነጭ ሽንኩርቴን ሁለቱንም በጣም ነው የምጠቀማቸው። እና ነጭ ሽንኩርትም እንደዚህ ፍሬሽ ነገር ጎመን እንዳልኳችሁ ቅቅል እንዲሁም ደግሞ ትልቅ ወጥ ስሰራ ነው ነጭ ሽንኩርት ፍሬሹ የምጠቀመው። እንዲሁም ለዳጣ ለምናምን ግን እንዲህ ዱቄቱን ነጭ ሽንኩርት ነው በአብዛኛው የምጠቀመው እና በጣም አሪፍ ነው። በጣም ነው የሚጣፍጠው። የሚገርማችሁ ነገር የተከተፈውን ሽንኩርት የሚያስንቅ አሰራር ነው የሰራሁት። ደግሞ የምሰራው ሁሌም ማለት ነው እና እንደዚህ እየሰራው ነው እስካሁን ድረስ እያማሰልኩ ነው። እስካሁን ድረስ ውሃውንም ጠብ እያረኩ ነው። አሁንም አደርጋለሁ። አይ ቲንክ አልጨረስኩም ውሃ ጠብ ማድረግ፣ ምክንያቱም የምፈልገውን አይነት ቴክስቸር እስኪሰጠኝ ድረስ ጠብ እያረኩ እያሸው እቀጥላለሁ። የታሸ ነገር እንግዲህ ሁሌም አሪፍ ነው። ይኸውላችሁ እዚህ ጋም ውሃ ጠብ አድርጌያለሁ። ስለወፈረብኝ ብዙም ወፍራም አይደለም ማደርገው፣ ትንሽ ቀጠን ያለ ደስ የሚል በቃ ደስ የሚል ተጋቢ ነው የሚሆነው። ሽሮዬ ደግሞ በጣም አሪፍ ሽሮ ነው። ትወዱታላችሁ። በአልሚ ሽሮም መስራት ትችላላችሁ። የኢትዮጵያ ሽሮ የሌላችሁ አልሚ ሽሮ ቤስት ነው። በጣም ነው የምወደው የአልሚንም ሽሮ። አሁን ወደ መጨረሱ እየሄድኩ ስለሆነ ትንሽ ጨው ነስነስ አድርጌያለሁ እንዳያችሁት።
ጨው ጨምሬ ትንሽ እሽት ካደረኩኝ በኋላ ኦልሞስት ወደ መድረሱ ደርሷል። እዚህ ጋር የማንጾም ሰዎች ቅቤ ማድረግ እንችላለን። የምንጾም ደግሞ በቂ ነው። አሁን ደርሶልናል። ጨዋችንን ከቀላቀልን በኋላ እዚህ ጋር ትንሽ ለአይን ወይም ደግሞ እንዲያምር ቃሪያ ጣል አደርግበታለሁ። ግን እንዲሁ ራሱ እንዴት እንደሚያምር እዩ። በጣም አሪፍ የታሸ ምርጥ ሽሮ፣ በጣም የሚጣፍጥ እና ጣት የሚያስቆረጥም ሽሮን የሰራውላችሁ። ስለተከታተላችሁኝ እጅግ በጣም አድርጌ አመሰግናችኋለሁ። ስራዬን ከወደዳችሁ ላይክ፣ ሼር፣ ኮመንት እያደረጋችሁ አበረታቱኝ። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። በያላችሁ በሰላማችሁ ብዝት ይበል።